እነዚህን የሚገርሙ 10 ጥያቄዎች ከሰራችሁ በኋላ ጂኦግራፊ ግሬድ 10 ዩኒት 1 ከሴክሽን 1.3 እስከ ትሮፒካል ራይን ፎረስት ለየትኛው ማለትም ቴስት፣ ሚድ፣ ፋይናል ኢቨን ኢንትራንስ በቀላሉ እንደምትሰሩ ጥርጥር የለኝም። Hello there, my name is ብሩክ ሞክራ from MK Academy እንዲሁም በኤዩ የህግ ተማሪ ነኝ። ይህንን ዩኒት በ3 ፓርት ጥያቄ እሰራላችኋለሁ እንዳልኩት ፓርት 1ን ባለፈው ለቅቄላችሁ ነበር። ዛሬ በፓርት 2 10 የሚደርሱ ጥያቄዎችን እያንዳንዱን ምርጫ አንድ በአንድ ያብራራል እናንተንም ለፈተና ማዘጋጀት የኛ ስራ ይሆናል። እንደሚታወቀው ኤኤምኬ አካዳሚ የተለያዩ ትምህርቶችን በጥያቄና ማብራሪያ ለሃይ ስኩል ስቱደንትስ ለምሳሌ ሂስትሪ፣ ጂኦግራፊ፣ ሲቪክስ፣ ኢኮኖሚክስ እና ባዮሎጂ የመሳሰሉትን በሚገርሙ ማብራሪያዎች ያቀርባል። ቪዲዮውን ከመጀመራችን በፊት ሰብስክራይብ፣ ላይክ ኤንድ ሼር ማድረጋችሁን አትርሱ እያልኩ ወደ ጥያቄው እሄዳለሁ። እንጀምር። ወደ አንደኛው ጥያቄ ስንሄድ which of the following is not one of the four significant landform region of the Africa ይላል። A African Alpine System, B African Massif, C Congo Basin, D South African Platform። እሺ ቾይሱን እኒ ጥያቄው ከዛ በፊት ጥያቄው ምንድነው የሚለው ከነኚህ ውስጥ ከተዘረዘሩት ውስጥ አንዱ በአፍሪካን ሪጅን ውስጥ አፍሪካን ሪጅን በሶስት ይከፍለዋል። ከነዛ ውስጥ አይደለም የትኛው ነው? ይሄ የሊስት ኦፍ ኩዌስችን ነው። ስለዚህ እንዲህ አይነት ፈተናዎች ሊመጡ ስለሚችሉ ብትዘጋጁ ጥሩ ነው። ስለዚህ ያልሆነው ነው። አሁን ለምሳሌ ሪጅን ኦፍ አፍሪካን በአራት ይከፍለዋል። ከነዛ ውስጥ አንዱ አይደለም ከነኚህ ውስጥ ማለት ነው። ኤ ሊሆን ይችላል፣ ቢ ሊሆን ይችላል፣ ሲ ሊሆን ይችላል፣ ዲ ሊሆን ይችላል ማለት ነው። ስለዚህ አፍሪካን አልፓይን ሲስተም ከነዛ ውስጥ አንዱ ነው። እሱ ሊሆን አይችልም። ያልሆነው ስለሆነ ጥያቄው እሱ ሊሆን ኤ አይደለም ማለት ነው መልሱ። ግን ከነኛ ከአራቱ ውስጥ አንዱ ነው። አፍሪካን አልፓይን ሲስተም የሚባለው አንዱ ፓርት ነው። አንደኛው እንትን ነው ማለት ነው። አፍሪካን ማሲፍ የሚባለው እሱም ሌላኛው ነው። ግን መልስ ሊሆን አይችልም ያልሆነው ስለሆነ ጥያቄው። ቢ ደግሞ ኮንጎ ቤዚን ይላል። ኮንጎ ቤዚን is mentioned on the page 50 as AK area within the tropical rainforest region but it's not one of the four overreaching landform region in itself። ኮንጎ ቤዚን ምንድነው? ትሮፒካል ራይን ፎረስት ውስጥ የሚገኝ አንድ ቦታ ነው፣ ውስን ቦታ ነች እንጂ ከመጻፋችሁ ላይ እንደተቀመጡት አንደኛው ላንድ ፎርም ሪጅን አይደለም ማለት ነው። ስለዚህ ሲ ይሆናል መልሳችን። ዲ ላይ ስናይ ሳውዝ አፍሪካን ፕላትፎርም ኢዝ ኢንኮሬክት ነው። ፔጅ 9 ሊስት ዚስ ዋን ኦፍ ዘ ፎር ሜጀር ላንድ ፎርም ሪጅን ብሎ መጻፋችሁ ላይ በግልጽ ተቀምጧል ማለት ነው። ሳውዝ አፍሪካን ፕላትፎርም አንዱ እንደሆነ። ወደ ሁለተኛው ጥያቄ ዘ ተርም መግሪብ which describe the region of Atlas Mountain is an Arabic word meaning what? A east, B mountain, C desert, D west። ሁለተኛው ጥያቄ የሚለው ምንድነው? ይሄ መግሪብ ሪጅን የሚባለው በሌላ ቦታ ወይም ደግሞ አትላስ ማውንቴን የሚገኝበት ቦታ ነው። ስለዚህ መግሪብ ማለት በአረቢክ ምን ማለት ነው ነው መጻፋችሁ ላይ ስላለ ነው። ኤ ኤስት አለ፣ ቢ ማውንቴንስ መጻፋችሁ ላይ ይሄ አረቢክ ወርድ ነው። ምን ማለት ነው? ምንድነው? ዌስት ማለት ነው ዲ ላይ ያለ ዌስት ፔቴን ስቴትስ አትላስ ማውንቴን ሜክ አፕ ኦፍ መግሪብ ሚኒንግ ዌስት ኢን አረቢክ ሪጅን ይላል ማለት ነው። ስለዚህ ወደ ሶስተኛው እንለፍ። አትላስ ማውንቴን ፎርም a high divided between which two major features? A Atlantic Ocean and the Red Sea, B Mediterranean Sea and the Sahara Desert, C Congo Basin and the Kalahari Desert, D Ethiopian Highlands and the Sahel። ጥያቄው የሚለው አትላስ ማውንቴን ሁለት ነገሮችን ይከፋፍላል ነው፣ ምንና ምንን። ስለዚህ የዚህ መልስ ይሄ ቢላ ያለው ሜዲትራኒያን ሲ እንደ ሰሃራ ዲዘርት የሚለው ነው። ምክንያቱም ፔጅ 10 ላይ በግልጽ ተቀምጧል። ምክንያቱም አትላስ ማውንቴን ይሄ ሜዲትራኒያን ሲ እና ሰሃራ ዲዘርትን እንደሚከፍል ማለት ነው። ምን ይላል? the topography of the mountain form high divided between the Mediterranean Sea in the north and the Sahara Desert in the south እንደሚከፍል ነው ማለት ነው። ይሄ አትላስ ማውንቴን የሚባለው የሚነገረው። ሌሎቹ ከዚህ ጋር የሚገናኙ ነገር የለም። ስለ ኢትዮጵያ ሃይላንድስ እንደ ሰሃራ ምናምን የሚያወሩት እነኚህ ሌላ ናቸው። ስለዚህ ይሄ ሊሆን አይችልም ማለት ነው። አራተኛ ስንሄድ what is the name for the vast sand seas in the Sahara formed from the weathered sandstone? A Griven, B reg, C erg, D
ማሲቭ። ይሄ ጥያቄ ምን ለማለት ነው? ሰሃራ ውስጥ የሳንድ ባር ወይም የሳንድ በሰፊው መቀመጫ ምን ይባላል? ይሄ ሳንድ የሚባለው አፈር ዌዘር ከሳንድ ስቶን ዌዘር የተደረገው አፈር ወይም የተሸረሸረው አፈር ሰሃራ ላይ አንድ ቦታ ላይ ተቀምሮ ወይም ደግሞ ተቀምጧል የሆነ ሰፈር ላይ ተነጥፎ ማለት ነው። እና ያ ምንድነው የሚባለው ነው የሚለው ማለት ነው። ቾይሶቹን ስናይ ኤ ላይ ግራበን አለ። ግራበን ኢዝ ኢንኮሬክት። ግራበን ኢዝ ብላክ ኦፍ ላንድ ዲስፕሌስድ ዳውንወርድ ቢትዊን ዘ ፉልት ኤንድ ካራክተሪስቲክ ኦፍ ሪፍት ቫሊ ይላል። ኤ ላይ ያለው ግሬቭን የሚለው ጀስት አያስኬድም ከሪፍት ቫሊ ጋራ የሚገናኝ ነው። ቢ ላይ ሬግ አለ። ሬግ ኢዝ ዲዘርት ፔቭመንት ኦፍ ዘ ፔብልስ ኦን ዘ ቶፕ ኦፍ ፍላት ሳንድ ሺትስ ይላል። ፔጅ 11 ላይ ተቀምጦ አለ ማለት ነው። ሲ ላይ ኤርግ አለ። ፔጅ 11 define this feature this sand make up of great sand seas called erg ይለዋል ማለት ነው። ስለዚህ ይሄ ትክክለኛው መልስ ነው። ዲ ላይ ማሲቭ አለ። ማሲቭ is a large compact block of mountain or plateau ነው። ከዚህ ጋር የሚያስኬድ ነገር የለውም። ወደ አምስተኛ ስናልፍ a desert landscape consisting of pavement of pebbles on the top of flat surfaced sheets of the sand is known as what? ኤ ላይ ኤርግ አለ። ቢ ላይ ሳሄል አለ። ሲ ላይ ደግሞ ሃይቬልድ አለ። ዲ ላይ ሬግ አለ። ኤ ላይ ያለው ኤርግ ማለት ግሬት ሳንድ ሲ ዊዝ ዱንስ ነው። የባህር ውስጥ ያለ ግሬት ሳንድ ነው። ኖት ኤ ፓብል ፔቭመንት አይደለም ማለት ነው። ሳሄል ላይ ወይም ደግሞ ቢ ላይ ያለው ሳሄል ኢዝ ሴሚ አሪድ ትራንዚሽናል ዞን ኦፍ ግሬስላንድ ሳውዝ ኦፍ ዘ ሰሃራ ይላል። ይሄ የትራንዚሽናል የሰሚ አሪድ ትራንዚሽናል ዞን ነው። ግሬስላንድ ሳውዝ ኦፍ ከሰሃራ ጋር ትራንዚሽናል ነው እንጂ ይሄ አሁን እንዳልነው እንደ ጥያቄው መሰረት ላንድስኮፕ ዲዘርት ላንድስኬፕ የሆነ ፔቭመንትን በውስጡ የያዘ ፍላት ሰርፌስድ ሺት ኦፍ ሳንድ አይደለም ማለት ነው። ስለዚህ ለዚህ መልስ ትክክለኛው አንሰር ሬግ ነው። Describe this surface type elsewhere in the Sahara. You find a desert pavement of pebbles. This type of surface is called ሬግ ይላል ማለት ነው። ስለዚህ ይሄ በግልጽ እንደተቀመጠው ትክክለኛ አንሰር ነው ማለት ነው። ስድስተኛ The Sahel region forms a transitional zone between which two major ecosystem. ሳሄል ሪጅን ፎርም a transitional zone በሳሄል ወደ ላይም ወደ ኖርዝም ወደ ሳውዝም ሁለት ዞኖች አሉ። እነኛ ምንድን ናቸው? ወይም ደግሞ ሳሄል ሪጅን የምን ትራንዚሽን ነው? ምንና ምንን የሚያገናኝ ነው የሚለው ኤ ሳሃራ ዲዘርት እንደ ሳቫና፣ ቢ ሳቫና እንደ ትሮፒካል ራይን ፎረስት፣ ሲ አትላስ ማውንቴን እንደ ሜዲትራኒያን ኮስት፣ ዲ ኢትዮጵያን ሃይላንድ እንደ ሪፍት ቫሊ። ጀስት ይሄ መመለስ ነው። እናንተ ማፑ ላይ ሄዳችሁ ብታዩ ጥሩ ነው። በማፕ ስላለ ማለት ነው መጻፋችሁ ላይ ፔጅ 13 አካባቢ አለ። እሱን ይሁት በቃ ከዚህ ቀጥሎ ምንድነው መጻፋችሁ ላይ አሁን እንደዚህ ነው ፈተና ሊመጣባችሁ የሚችለው። ስለዚህ አንድ ባንድ በእንትናቸው በኦርደራቸው ልትዋቸው ይገባል ማለት ነው። ስለዚህ ትክክለኛው መልስ ስናይ ኤ ላይ ያለው ሳሃራ ዲዘርት እንደ ሳቫና የሚለው ትክክለኛ መልስ ነው ማለት ነው። ስለዚህ ፔጅ 12 ላይ ያለ ሳሄል የሚባለው ትራንዚሽናል ዞን ነው ማለት ነው። የሳሃራ ዲዘርት እና የሳቫና ማለት ነው። እሱን ማየት ትችላላችሁ። ሰባተኛ what is the meaning of the Arabic word Sahel? ኤ ግሬስላንድ፣ ቢ shore፣ ሲ desert፣ ዲ transition። ኤ ላይ ግሬስላንድ አለ፣ ኢንኮሬክት ነው። while the Sahel is a grassland this is not the meaning of its name. ሜቢ ሳሄል የሚለው ግሬስላንድ ሊሆን ይችላል፣ ግን ትክክለኛ ሚኒንጉ ይህ አይደለም ማለት ነው። ቢ ሾር አለ። ሳሄል is an Arabic word ሳሂሊ meaning shore. It is referred to shore or edge of the Sahara desert መሆኑን ነው የሚያመለክተው ማለት ነው። ምን ይላል? ሳሄል ማለት አረቢክ ወርድ ሳሂሊ ከሚል የመጣ ሲሆን ትርጉሙም ሾር ማለት ነው። ሾር ማለት ደግሞ ምን ማለት ነው? ምንን ለማመልከት ነው? የሰሃራ ዲዘርት መጨረሻ ጫፍ ስለሆነ ሾር ተባለ ማለት ነው። ዲዘርት አይደለም ትራንዚሽንም አይደለም ማለት ነው። እስቲ አንድ ነገር ስለሆነ እንዳለ ማብራራት የሚጠበቅብኝ አይመስለኝም። ስምንተኛ ላይ the shedding of leaf by trees
in the savanna during dry season is described as what? A. Xerophytic form. B. Adaptation process. C. A sign of desertification. D. The result of frequent fire. ትክክለኛው የዚህ ትክክለኛ አንሰር ዘ አዳፕቴሽን ፕሮሰስ ነው። ሳቫና ላይ እንደሚታወቀው በበጋ ጊዜ ሊቫቸውን they live, then when the winter comes they will give their sorrow again. ስለዚህ ዜሮፓይቲክ ፎርም የሚለው አይደለም። ዜሮፓይቲክ ፎርም are adaptation to dry conditions but they are characterized by small leaves and thorns, not necessarily shading leaves. ሜቢ ስሞል ሊቫቸውን በመጣል ሊሆን ይችላል እንጂ necessarily እንዳለ ሼዲንግ ሊቫቸውን ሼድ በማድረግ የሚቋቋሙት ነገር ላይሆን ይችላል ማለት ነው። ስለዚህ አዳፕቴሽን ፕሮሰስ የሚለው ያስኬዳል ማለት ነው። this adaptation reduce water loss from the plants ይላል። ረዣዥም ቅጠል ካላቸው ለምሳሌ እንደ ዋንዛ አይነት ካያችሁ ረዣዥም ሊቭ አላቸው ማለት ነው። ሊፋቸው በፀሐይ ጊዜ እንትን ስለሚተን ውሃ እንትናቸውን ይጨርሳል ከውስጣቸውና ከዛ እንዲደርቁ ምክንያት ከሚሆን ምን ያደርጋሉ? ቅጠላቸውን ያራግፉና በበጋ ጊዜ በክረምት ጊዜ ደግሞ እንደ አዲስ ያወጣሉ። እንደዛ ሰርቫይቭ አድርገው ይኖራሉ ማለት ነው። ወደ 9ኛ ስንሄድ in the savanna woodland trees are widely spaced. Why? A. To allow dense layer of grass to develop. B. Because of frequent fire prevent trees from growing close together. B. Because there is no enough soil moisture to support the full trees cover. D. To create an open park-like appearance of grazing animals. 9ኛ ምንድነው የሚለው? ሳቫና ውድላንድ ላይ ትሪዎች ዛፎቹ ምን ብለዋል? ስፔስ ዳርገዋል ወይም ደግሞ ተራርቀው ነው የሚበቅሉት። ይሄ ምክንያቱ ምንድነው ነው የሚለው። እሺ ቾይሱን ስናይ to allow dense layer of the grass to develop የሚለው ትክክለኛ አይደለም። dense grass layer is a result of an open space, not the cause of it. ሌላ ያለው አይሆንም። ምክንያቱም ዛፎቹ ስለተራራቁ ነው ዴንስሊ ግሬሶቹ እንዲያድጉ ምክንያት የሆናቸው እንጂ ግሬሱ እንዲያድግ ተብሎ አይደለም ዛፎቹ የተራራቁት። ስለተራራቁ እነሱ በቀሉ ዝም ብለው ማለት ነው። there are another cause አለ ማለት ነው። ቢ ላይ because frequent fire prevent trees from growing close together. incorrect. ምን እነኚህ ሰው አይደሉ ጀስት እንደዚህ ሊሆን አይችልም ማለት ነው። እንደዚህ አስበው እሳት ሊመጣ ይችላል እሳትን ለመቋቋም ምናምን በሚል ነገር አይመጣም ማለት ነው። ሲ ላይ because there is not enough soil moisture to support full tree to cover የሚለው ቤስት ኦፕሽን ነው ማለት ነው። ፔጅ 14 explain ያላል in the savanna woodland trees are widely spaced because there is not enough soil moisture during the dry season to support full trees cover የሚላል። ስለዚህ በዲዘርት ጊዜ ወይም ደግሞ በድራይ ሲዝን እንትን የለም ፉል የሆነ ፖቴንሻል የሆነ ሞይስቸር አይገኝም። ስለዚህ መብቀል አይችሉም። ራሳቸው ጀስት በቅለው እንኳን ቢሆኑ ተራርቀው እርጥበት ይፈልጋሉ እንጂ ጅፕ ብለው አንድ ቦታ ላይ እንደ አማዞን አይበቅሉም ማለት ነው። ዲ ላይ to create an open park like appearance of grazing animal ይላል። ይሄ ለከብቶቹ እንዲመች የሆነ ብቻ ክፍት ስፔስ ኖሮት ነው ያሉት የሚለው ይሄ ጀስት አያስኬድ because there is not enough soil moisture to support full trees to cover የሚለው ያስኬዳል ማለት ነው። ቤስት ኦፕሽን ነው ሲ። 10ኛውና የመጨረሻው ለዛሬ ያስኩላችሁ ጥያቄ ይህ ነው ማለት ነው። ከዚህ በኋላ ፓርት 3 ሰርቼላችሁ ይሄንን ዩኒት እናገባደዳለን። በቀጣይ እሰራላችሁ የሚሆናል እንዳለ ዩኒቱን እሰራላችኋለሁ ብዬ አስባለሁ። ፈጣሪ ይርዳኝ። እናንተም ላይክ ሼር ማድረጋችሁን አትርሱ። እንቀጥል። 10ኛ ጥያቄ what term describe trees adapted to dry environment with feature like the small leaves and thorns? A. deciduous. B. evergreen. epiphytic. D. xerophytic. ይህ ባለፈው ቅድም በሰራውላችሁ ጥያቄ ላይ አለ
እያንዳንዱን አንድ ባንድ ሳብራራላችሁ ነክቼዋለሁ ጨረፍታ ጀስት ይሄን መመለስ ቀላል ነው የሚሆነው። ግን እንያቸው እስኪ አንድ ባንድ ብናያቸው ለሌላ ይጠቅማቸዋል፣ ለሌላ ፈተና። እኔም እናንተን ለሌሎች ፈተናዎች ብቁ እያረኩንም ስለሆነ ለቴስት፣ ለሚድ፣ ለፋይናል ኢቨን ኢንትራንስ 12ኛ ከሆናችሁ ተመልሳችሁ እነኝን ጥያቄዎች ብትሰሯቸው ፕራክቲስ ብታረጓቸው ይጠቅማቸዋል ብዬ ስላሰብኩ ነው። እና በዚሁ አጋጣሚ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለጓደኞቻችሁ ሼር አድርጉ። በጋራ አንድ ላይ ሆናችሁ ተወያዩባቸው። ጥያቄዎቹ በጣም የሚያስፈልጉ ናቸው ለእናንተ ማለት ነው። እኔ ከተለያዩ ትምህርት ቤቶች ያገኘኋቸውን ጥያቄዎች ነው ኤክስፕላኔሽን አዘጋጅቼላችሁ የሰራሁላችሁ። እኔም የተፈተንኳቸው ናቸው ብዛቶቻቸው በ9ኛ ክፍል በነበርኩበት ጊዜ እና ለእናንተ ይጠቅማችኋል ይሄንን ብትሰሩ ማለት ነው። ዲሳይድስ የሚለው ኤ ላይ ያለው ወደ ጥያቄው ስንመለስ ስፔሺየስ ምንድነው? Species are those that shed their leaf, but the term itself does not specifically mean adopt to dry season with small leaves and thorns. ስለዚህ እሱም አንዱ ሊቭን በመጣል የሚደረግ ፕሮሰስ ቢሆንም ግን ድራይ ሲዝን አዶፕት ማድረጊያ ወይም ደግሞ ሊቭን በመጣል ወይም ቶርን በማድረግ የሚደረግ አይደለም ማለት ነው እንጂ እሱም ያስኬዳል። yes ቤስት ኦፕሽን ነው መምረጥ ማለት ነው። Evergreen trees retain their leaf year round and are characteristic of rainforest, not dry savanna. Epiphytic ይላል ቢ ላይ ሲ ላይ ማለት ነው። epiphytic አይደለም። epiphytic plants grow on other plant and are characteristic of rainforest ይላል። epiphytic ደግሞ other plant ላይ grow የሚያደርጉ ናቸው ማለት ነው። ሌሎች አትክልቶች ላይ የሚበቅሉ ናቸው ማለት ነው። ዲ ላይ ዜሮ ፓይቲክ አለ። ኮሬክት ነው። ዜሮ ፓይቲክን ቅድም ባለፈው እንደነገርኳችሁ ማን ነው ያለፈው ጥያቄ ላይ እንደነገርኳችሁ አለ ማለት ነው። some species of trees are xerophytic forms adopt to the dry environment with small leaves and thorns therefore ዜሮፓይቲክ የሚለው ኮሬክት መልስ ነው ማለት ነው። በቀጣይ ፓርት 3ን ይዤላችሁ የምመጣ ይሆናል። ፓርት 3ን 14 ጥያቄዎች ይኖሩታል። ለእናንተ እንዲመች አድርጌ አቀርብላችኋለሁ። አስተያየት ካላችሁ ንገሩኝ፣ መልሳለሁ። እና ጀስት ያው የመጀመሪያ ቪዲዮዎች ቢሆኑ ጀስት ፕራክቲስ እያደረኩ የማሻሽላቸው ነገሮች እያሻሻልኩ ሄዳለሁኝ እና እናንተ ሰፖርታችሁ አይለየን። የምትፈልጉት ነገር ካለ ሜቢ አስተምረን የምትሉ ከሆነ ጀስት እኔ ጥያቄ ነው በብዛት ያሰብኩላችሁ ይጠቅማችኋል። ብዙ አስተማሪዎች ስላሉ እናንተን ይጠቅማችኋል ብዬ ያሰብኩት በጥያቄ መንገድ መስራት ነው። ምክንያቱም በጥያቄ መስራትም ደግሞ እናንተን ሞር ዲቨሎፕ እንድታደርጉ ሶስቴ ከማንበብ አንድ ጊዜ ጥያቄ መስራት እንዳትረሱ ስለሚያደርግ ይሄን አስቤ መጥቻለሁ እና በቃ ላይክ ሼር ማድረግ አትርሱ። ለጓደኞቻችሁ ሰብስክራይብ ሪሊ ደግሞ የሚያስፈልገኝ ሰብስክራይብ ነው። ጀስት ዩቲዩብ ለተለያዩ ሰዎች በብዛት እንዲደርስ እንዲያዩት ሰብስክራይብ አድርጉ። ያላረጋችሁ አሁን አድርጉ። ባይ